ሰላም ዛሬ የማድረው እንግዲህ የመርከብ ውስጥ ሆቴል ይሆናል። እንግዲህ በሀገረ ሃንጋሪ ዋና ከተማ በሆነችው ታሪካዊ ቡዳፔስት በዱናቤ ሪቨር ላይ የተቀመጡ እጅግ ትልልቅና ቅንጡ መርከቦች አሉ። እነዚህም ሰውን ከአንድ ቦታ ወደ አንድ ቦታ ማጓጓዝ በተጨማሪ የሆቴል አገልግሎትም ይሰጣሉ። እዚህም ካገኘሁት አንድ ትልቅ መርከብ ላይ ለማደር የአንድ ቀን ሪዘርቭ አድርጌያለሁ። እዚህ ለማደር እንግዲህ በጣም ደስ የሚልና ታሪካዊ አዳር ይሆናል ብዬ አስባለሁ። ውስጡ እንደምትመለከቱት እንደ ማንኛውም ሆቴል ሁሉ ነገር የተሟላለት ነው። መብራት፣ ውሃ፣ ሽንት ቤት እንዲሁም ሻወር የተሟላለት ልክ እንደ የትኛውም ሆቴል አንድ ሩም ይዣለሁኝ። ከታች በዛም በጣም ብዙ ክፍሎች አሉ ሩም። እኔ ግን የፈለኩት G+1 ላይ ስለሆነ እዛ ነው ሪዘርቭ ያደረኩት። እንደምታዩት እንግዲህ መርከቡ የተቀመጠበት ቦታ በጎን በኩል ትልቁን ድልድይ እንዲሁም ፊት ለፊት አሻግሬ የቡዳፔስቱን ፓርላመንት ትልቅ የቱሪዝም መስህብ መዳረሻ የሆነውን ለማየት ስለፈለኩ በዚህ ሳይድ ተጨማሪ ክፍያ ከፍዬ በዚሁ ሳይድ ነበረ ሩሜን ሪዘርቭ ያደረኩት። ምክንያቱም በደንብ ማየት ስለፈለኩ። እንግዲህ እንደምታዩት ታሪካዊና ደስ የሚል ነው። መርከቧ ወዝ ወዝ ትላለች። መርከብ እንደመሆኗ መጠን እንግዲህ በጣም ደስ ይላል። አዲስ ነገርም መሞከር ስለፈለኩኝ ነው እዚህ የሚያስኩት። እንግዲህ ሩሜ ወደ ከG+1 ወደ ያስኩት ሩም ሄድኩኝ። እንግዲህ ልክ እንደ ማንኛውም ሩም በጣም ደስ የሚል ነው። ግን የተሰራው ምንድነው ጊዜያዊ በሆኑና ተነቃቃይ ነገሮች ነው። ምክንያቱም ውሃ ላይ የተሰራ መርከብ ስለሆነ ማለት ነው። እንዲሁም ለሴፍቲ የውሃ ላይ ልብሶችና የተለያዩ ነገሮች አብረው ይሰጧችኋል ሆቴሉን ስትከራዩ ማለት ነው። እጅግ ጽዱ የሆነ አልጋ፣ ቴሌቪዥን፣ የተለያዩ ነገሮች ቁርስን ጨምሮ የሚያጠቃልል አገልግሎት ነው። በመስኮታችሁ አሻግራችሁ ደግሞ ይህን ዱናቤ ሪቨርን እንዲሁም ከፊት ለፊት ትልቁን ፓርላመንት አሻግራችሁ ትመለከታላችሁ። ለዚህም ትልቅና ታሪካዊ ምሽት ብየዋለሁ። ይሄንን እንግዲህ እስከ ማታ ድረስ የጀልባ አገልግሎቶችም አሉ። ከአንድ ቦታ ወደ አንድ ቦታ ያመላልሳሉ። እሱንም እመለከታለሁ ብዬ አስባለሁ። ከዛ በኋላ ማታ መጥቼ ደግሞ አዳሬን የማደርገው እዚህ ሪቨር እዚህ ቦት ሆቴል ላይ ነው ማለት ነው። እንደምታዩት እጅግ የተሟላና ቅንጡ ነው። በጣም ወድጄዋለሁ። አዲስ ኤክስፒሪየንስ ነው። እስኪ በሚወዛወዝ መርከብ ላይ ህልሜ ምን ይመስላል እስኪ የሚለውን ልየው። ከዚህ በፊት ህልሜ እንግዲህ ከአንድ ነገር ጋር ስሯሯጥ መሮጥ ሲያቅተኝ እንደገና ሳመልጥ ያሉ ነገሮች ናቸው። ዛሬ ምን አልማለሁ የሚለው ትልቅ ጥያቄ ሆኖብኛል። እንግዲህ ካለምኩ በኋላ ደግሞ የምነግራችሁ ይሆናል። እንግዲህ በሃንጋሪ ተገኝቼ በዚህ ቡዳፔስት በጣም ታሪካዊ የሆኑ ነገሮችን ተመልምቻለሁ። እንግዲህ ጥንታዊ ሀገር ናት። ብዙ ሀገሮችን በጦርነት የምትታወቅም ሀገር ናት። ብዙ ሀገሮች ጀርመን፣ ሩሲያ፣ ሌሎች ሀገሮችን ብዙዎቹ ተቆጣጥረዋት ነበረ። በጣም ትልልቅ ታሪካዊ ቤተክርስቲያኖች ብዙ ሺህ ዓመት ያስቆጠሩ ቤተክርስቲያኖችም አሉ። እነዛ ቤተክርስቲያኖች በመሃል መስጊድም እየሆኑ ነበረ። ምክንያቱም ከመንግስቶች መቀየር ጋር በተመለከተ ብዙ የመንግስት መቀየርን አስከትላለች። እንደዛም ሆና ግን እስካሁንም ድረስ ኢኮኖሚዋን አረጋግታ ለመቀጠል ያስቻለች ሀገር ናት። ከዚች ሀገር ብዙ ነገር ልንማር የሚገባን ይመስለኛል። እጅግ የቱሪስት ፍሰትም አላት። ይህ እንደምታዩት የያስኩት ሆቴል ላይ ቶፑ ይሄ ነው። እጅግ ደስ የሚል ቪው ነው ያለው። ማታ እዚህ ተቀምጬ የተለያዩ ቪዲዮዎችን ቀርጻለሁ የሚል ግምት አለኝ። ሃንጋሪ እጅግ ታሪካዊና ተምሳሌት የምትሆን አገር ናት ለማለትም እገደዳለሁ። ምክንያቱም ብዙ ተግዳሮቶችን ብዙ መሰናክሎችን ያለፈች ሀገር ናትና በብዙ ጦርነቶች በብዙ መገፋቶች ያለፈች ሀገር ናት። አሁን ግን ከየተለያዩ የዓለም ክፍሎች ወደዚች ሀገር እየመጡ ይጎበኛሉ። የድሮ ታሪኳንም ያስቀመጠች ሀገር ናት። አዲስ የተገነቡ ህንፃዎች ብዙም የሉም። የድሮቹን በማደስና በማስጎብኘት ላይ የተመሰረተ ነው። ትናንት ከሌለ ነገ የለምና እና ይህ እጅግ የተገረምኩበት ደስ ያለኝ የቦት ሆቴል ነው። በአንድ ምሽት እዚህ ያሳልፋለሁ። እንግዲህ እንዴት ሊሆን ይችላል የሚለውን እንግዲህ በቀጣይ የማሳያችሁ ይሆናል ማለት ነው። እንዲህ በሆነ መልኩ እንግዲህ ቀኔን የማሳልፍ ይሆናል። እንግዲህ ከዛ በኋላ የራሴን ጊዜ አሳልፌ እንግዲህ በቶፕ ባለው የሆቴል መንገድም ተዝናንቼ በማግስቱም ይሄን የመሰለ ቁርስ ቀርቦልኛል።
ቁርሱን አጣጥሜ ጨርሻለሁ ማለት ነው። ሌሎች ፕሮግራሞችን በግሌ ፕራይቬት ስላደረኳቸው ነው ለእናንተ የሆቴሉን ሁኔታ ብቻ ነው ማሳየት የፈለኩት። በዚሁ አጠናቅቃለሁ ሌላው የግል ህይወቴ ስለሆነ እና ከዛ በኋላም እንግዲህ በማግስቱ ጨርሼ ትሪፔን ሲሄድ እጅግ አዝኜና ብዙ መቆየት ፈልጌ ነበረ። እንግዲህ ይሄው ጉብኝቴን የሆቴል አንድ ቀን አዳሬን በዚህ አጨርሻለሁ ማለት ነው። ሀገሬ እወድሻለሁ። ዓለም ሰላም ትሁን። ሰላም